ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬ የምንሰራው ኩፍታ ነው። በመጀመሪያ ነጭ ሽንኩርት በዘይት ጠበስ እናደርጋለን እንደዚህ። ከዛን የተፈጨ ቲማቲማችንን እንደዚህ እንጨምርበታለን። አያችሁ? ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ኮመንት እንዲሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁኝ የደውል ምልክቷን መጫናችሁን እንዳትረሱ ቤተሰቦቼ። አብረን እንስራ ኩፍታ። ዛሬ ያልተጠበሰ ኩፍታ ማለት ነው። ኩፍታ በድንች ይኸውላችሁ። እንደዚህ ትክትክ ካለልን በኋላ ቅመማችንን እንጨምርበታለን። ማጂ ያለው አንድ ፍሬ ማጂ እዚህ ጋር እናቁላለዋለን አንድ ላይ ማለት ነው። ከዛን ማጅ ውስጥ ቲማቲም በማንኪያው አንድ ማንኪያ እንደዚህ አድርግበታለሁ ማለት ነው በራሱ። እንደዚህ ከተዋሃደ ትክትክ ካለ ከበሰለ በኋላ ከ10 ደቂቃ በኋላ የፈላ ውሃ እንደዚህ እንከልስበታለን። ውሃ ማብዛት የለብንም ማለት ነው። ያው እንደ መጠናችሁ መስራት ትችላላችሁ። ትንሽ ተክተክ ካለ በኋላ የሰራነውን ኮፍታ እዚህ ከላይ እንጨምረዋለን ማለት ነው። እንግዲህ ውሃችንን ከልሰን እየጠበቅነው ነው። ኩፍታው ይሄ ነው። መጀመሪያ ኩፍታ ለመጠቅለል እንደዚህ የሚያስፈልገን ነጭ ሽንኩርት 1-2 ፍሬ ያስፈልገናል። ቀይ ሽንኩርት 1 ራስ ያስፈልገናል እና ባይዶኒዝ ያስፈልገናል። በተጨማሪ ጨውና ፍልፍል አስወጥ ነው አድርገን እሽት አድርገን ካሽነው ከተያዘ በኋላ እንደዚህ እንደበልለዋለን ማለት ነው። አሁን ወደ ፈላ ውሃ እናደርገዋለን ማለት ነው። ቃስ እያልን እንዳይበታተንብን ቃስ እያልን እናስገባዋለን። ግን ይሄንን ስሰራው መጀመሪያ ለ10 ደቂቃ ወይ ለ15 ደቂቃ ፍሪጅ ውስጥ አስቀምጨዋለሁ ከሰራሁኝ ከደበለልኩ በኋላ። ለምን ብትሉ እንዳይፈርስብኝ ማለት ነው፣ እንዳይበታተንብኝ። ይሄንን እዚህ የፈላ ውሃ ላይ አናማስለውን ከጨመርን በኋላ ማለት ነው። ዝም ነው የምንለው። ስለዚህ እዚህ ላይ ቃስ እያለን እንጥላቸዋለን እንዳይበታተንብን ማለት ነው። ከጨረስን በኋላ አናማስለውም። እሺ እህቶች፣ ዝም ብለን ክድን ነው የምናደርገው። ከከደንን በኋላ የጋዙን መጠን ቀነስ እናደርገዋለን እንዳይበታተንብን። ጋዙን እንቀንሰዋለን ማለት ነው። ለ30 ደቂቃ ካበሰል ነው በኋላ ድንቹን ደግሞ ከላይ በስተመጨረሻ ላይ እንጨምረዋለን ማለት ነው። ሳይጠበስ ኩፍታ እንደዚህ መስራትም ይቻላል እህቶቼ። ይሄን ይመስላል። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እህቶቼ። አስተያየት ጻፉልኝ። ይሄንን በቃውን እንከድነዋለን እህቶቼ። ከግማሽ ሰዓት በኋላ ተመልሼ መጥቻለሁ። ያውላችሁ አሁን እንደዚህ ሆኖልናል። አሁን ድንቻችንን እንጨምረዋለን ማለት ነው። እዚህ ተዘጋጅቶ እንደዚህ አሁን እንከድነውና ድንቹ እስኪበስልልን እንጠብቀዋለን ማለት ነው። ያው ውዶች አያችሁት፣ አለቀ በቃ። ድንቹን በስሏል፣ ወጡን ደርሷል፣ ጨውን በመጠኑ እንደዚህ ነው። ጨርሰናል ውዶች። ሩዛችንንም ሰርተናል። በሩዝ መብላት